ይዞራል እንደዚህ ደግሞ እንደዚህ ነው ዙራ ጥንጥን ይዞራል በጣም ነው ስረብሸኝ የነበረ ነገር ግን ሐሙስ ነው ማታ ነው ወደዚህ መጥቼ እግዚአብሔር ሰው የጸለየ ያለ በዚህ ሳምንት የሆነ ታምር ይሆናል ከቤታችሁ የሚሞት ጥላት አለ ብሎ ነው የተናገረኝ አሜን ጀዴ አምኜ አመንኩ ይዤ ገባው ለሊት ነው 7 ሰዓት ታንቼ ተነሳ ውስጤ ቤትሽን አጽድ ያለ ንጹህ እኮ ነው ቤቱ ከዛ ተነሳውና ቤት ያጸዳው ለካሱ ተይዟል ግርግዳ መካከል ገብቶ ማለት ነው እኔ በዘመኔ እንደዚህ አይነት አይቻላቅም ጥፍር አለ ሹሩባ አለ በጣም ስረብሽ ነበር ማለት ነው በጣም እኔ ለሊት በጣም ለልጄ ስለሚፈራ ማብራት አብርቼ ነው ምተኛው በሱ ምክንያት ይሄ ነገር ጥፍር አለ ወይስ ቀንድ አለው ምንድነው ጌታ ወይ ምንድነው እያልኩ ነበር ጊዜና ሰዓቱ ሲደርስ የሱ ወጠመድ ያዘ እግዚአብሔር ሰው ተናገረ ያዘ ከዛው ወጠመዱ ሰዓቱ ሲደርስ እግዚአብሔር ሰዓት ሲይዝ ታራው ዛሬ የኔ ነው ሰላም ለቀ በረከት ለቀ ያንዳንዱ የምሰራው ትፋና ቻዋልኩት ገደልኩት ለምን እንደ አመለካከቱ ወንድም እንጃ በጣም ይከብድ ነበር እግዚአብሔር ረድቶኝ ሲሞትስ ደግሞ ሲገል ምን ቢሆን ጥሩ ነው ተንቀጠቀጠ ሁለቱም እጅ የመፈስራ መሆኑን ተረዳው ተንቀጠቀጠ ገጸስኩት እጅብ ሰላም ሆነ ጌታ የተባረከ ይሁን ጌታን አመስግኑልኝ